evolving situation in Burkina Faso. Ibrahim Traoré. Burkina Faso. Burkina Faso's President Ibrahim Traoré has announced plans to create a welfare system to help low-income citizens by giving them free houses and farms. He said the country must stop relying on Europe and the U.S. and focus on its own development. However, France and the U.S. have accused him of human rights abuses and are suggesting sanctions against his government. ምዕራባውያን ከብዙ ሙከራ በኋላ ሁሉም ጥረታቸው ሲከሽፍ አገሩን በማልማትና በማሳደግ ላይ ያለውን ጀግና መሪ በሰብአዊ መብት ጥሰት እየከሰሱት ይገኛሉ። Shifting focus to Burkina Faso in West Africa. The country's military leader, Ibrahim Traoré, has leveled strong accusations against France. He has accused the former colonial power of destabilizing his country. Traoré says France is destabilizing Burkina Faso. እሱም ከአስደናቂ ልማታዊ ስራው ጎን ለጎን ለዚህ ሐሰተኛ ክሳቸው ተገቢውን መልስ እየሰጣቸው ይገኛል። This continent has suffered so much and continues to suffer because of imperialists. These imperialists have only one cliché in mind. Africa is the empire of slaves. This is how they see Africa. For them, Africans belong to them. Our lands belong to them. Our subsoil belongs to them. They have never been able to change the logic until today. This is deplorable. የሚሉት ቢያጡ አንዳች በደል ያልፈጸመውን ስልጣን ከያዘም 3 ዓመት ያልሞላውን በ2 ዓመት ከመንፈቅ ጊዜው አገሩን በራሷ እንድትቆም ያደረገውን ጀግናና ሐቀኛ አፍሪካዊ መሪ ሆኖ የታየውን ፕሬዝዳንት ካፒቴን ኢብራሂም ትራኦሬ አገሩን ስላሳደገና የአገሪቱን የውጭ ዕዳ ሙልጭ አድርጎ ከፍሎ ስላባረራቸው ብስጭታቸው ገደብ አጥቶ ዛሬ ትራኦሬ በአካውንቱ ውስጥ $128,000 አለው፣ ሰብአዊ መብት እየጣሰ ነው፣ አፍሪካ ሽጉጥ ታጥቆ የሚዞር መሪ አያስፈልጋትም የሚሉ የክስ ዝርዝሮቻቸውን ይዘው ብቅ ብለዋል። እናም ለዚህ ክሳቸው የሰጠው መልስ የዜጎችን እንዲሁም የመላውን አፍሪካዊ ጥቁር ሕዝብ አንጀት ያራሰ ምላሽ ነው። If I were a dictator and killed my people, you would award me the Nobel Peace Prize. But you accuse me of violating human rights because I am dreaming of my country. The reason is that you do not like a leader who loves his country. Burkina Faso President Ibrahim Traoré responded to the Western accusations. ሕዝቤን ብጨፈጭፍና ባስጨፈጭፍ የሰላም ኖቤል ተሸልሙኝ ነበር። ነገር ግን ሕዝቤንና አገሬን ስለምወድና አገሬንም እያለማው ስላለሁ ቡርኪና ፋሶ በ2 ዓመታት ውስጥ ለውጥ ስላሳየች በምግብ ራሷን ስለቻለች ዘራፊዎቿን አባራ በሯን ዘግታ የልማት ስራዋን እያቀላጠፈች ስለተገኘች ለም መሬቷን አልምታ የምግብ ሉዓላዊነቷን ስላረጋገጠች የናንተን እርዳታና ብድር አልፈልግም ስላለች የነበረባትን የውጭ ዕዳ ሙሉ በሙሉ ስለከፈለች ቡርኪና ፋሶ በራሷ ስለቆመች የምግብ ዋስትናዋን ስላረጋገጠች እኔን በሰብአዊ መብት ጥሰት ተከሱኛላችሁ። This monumental achievement is a testament to the visionary leadership of Captain Ibrahim Traoré and the relentless efforts of the Burkinabe government to revolutionize the country's agricultural sector. However, France and the U.S. have accused him of human rights abuses and are suggesting sanctions against his government. አውቃለሁ ለምን አገርና ህዝቡን ወደደ ብላችሁ ገና የእስር ማዘዣ እንደምታወጡብኝም እጠብቃለሁ። ነገር ግን እውነታውን ህዝቤ ያውቃል። ዓለምም እያየኝ ነው። ስልጣን ከያዝኩ 2 ዓመት ተኩል ሆኖኛል። ስልጣን ከያዝኩ ጀምሮ በአገሬ የአንድ ሰው ህይወት አልጠፋም። በአገሬ ብጥብጥ አልተነሳም። ያጠፋሁት አንድ ነገር ነው። ያ ጥፋቴ በእናንተ ዘንድ እንደሚያስቀጣ አውቃለሁ። ያ ጥፋቴ ህዝቤንና አገሬን ከእናንተ ተረጅነትና ጥገኝነት ማላቀቄ ነው። ያ ጥፋቴ የእናንተን ብድር አፍንጫችሁ ስር ወርውሬ አገሬን ከዕዳ ነፃ አድርጌ ወደ ልማት ሥራ መግባቴ ነው። ያ ጥፋቴ ህዝቤን ከተረጅነት ማላቀቄ ነው። ከተረጅነት ለማላቀቅ ጥረት ማድረጌ ነው። ያ ጥፋቴ ህዝቤን ደስተኛ ማድረጌ ነው። አንድ አፍሪካዊ መሪ መልካም ሥራ ሲሰራ አገሩን ሲወድ በህዝቡም ዘንድ ሲወደድ ያለምንም ደም መፋሰስ አገሩን ሲመራ ከሙስና ነፃ ሆኖ አገሩን በቅንነት ሲያለማ ህዝቡን በሰላም ሲመራ አይናችሁ ደም እንደሚለብስና ያን አፍሪካዊ መሪ ለማጥፋት ሩጫ እንደምትጀምሩ እኔም አውቃለሁ፣ ዓለምም ያውቃል። ስለዚህ እኔም ያለ ጥፋቴ በእናንተ ህግ በኩል
እንደምከሰስ አውቃለሁ። ምክንያቱም አገሩን የሚወድ አፍሪካዊ መሪ ሲነሳ በእናንተ ዘንድ እንደሚከሰስ ግልጽ ስለሆነ ነው። አንድ የአፍሪካ አገር መልማት ከጀመረ አልሚው መንግስት በእናንተ በኩል ይከሰሳል። ይህ የዛሬው የቡርኪና ፋሶ ተስፋ ሰጪ አገር በቀል ለውጥና ልማት በእናንተ ዘንድ ወንጀል ተደርጎ የሚመዘገብ ነው እና እናውቃለን። ይህን ለመረዳት እኛ ሩቅ አንሄድም። ትላንት በገደላችሁብን በወንድማችን በቶማስ ሳንካራ ሴራችሁን ሁሉ እናውቀዋለን። The late President Captain Thomas Sankara told us to dare to invent the future. This morning, we are gathered to write a new chapter of our history. መሪያችን ሐቀኛ መሪ ሆኖ ተነስቶ ነበር። ስልጣን እንደያዘ በብስክሌት እየሄደ የቆርቆሮ ቤት ውስጥ እየኖረ አገሩን ለማልማት በሐቅ ተነስቶ ነበር። እናንተንም በሰላማዊ መንገድ 80%ችሁን አስወጥቷችሁ ነበር። ቶማስ ሳንካራችን ቡርኪናቤን ማልማት ጀምሮ ነበር። ነገር ግን ለምን እንደሌላው አፍሪካዊ መሪ ወንበዴ አልሆነም፣ ለምን አገር ወዳድ ሆነ ብላችሁ ከስልጣን አስወግዳችሁ በጭካኔ አስገድላችሁታል። ዛሬ ቶማስ ሳንካራን እኛ እናስበዋለን። ህልሙን፣ ጥረቱን ሁሌ እናስታውሰዋለን። በእርሱ ላይ በፈጸማችሁት ግድያ ሁሌም እንታመማለን። Devoir capitaine Isidore Noël Thomas Sankara, président du FASO 1983-1987. ይገርማችኋል፣ ቶማስ ሳንካራ በተገደለባት ዕለት ነው እኔ የተወለድኩት። ዛሬ 37 ዓመት ሞላኝ። ሳንካራን ከገደላችሁትም 37 ዓመት ሞላው እና ሐውልቱን እናቆምለታለን። ሁሌም እናስበዋለን። ሌጋሲውንም እናስቀጥለዋለን። በእርሱ ወንበር የሚቀመጥ የቡርኪና ፋሶ መሪ ሁሉ አገሩን የማልማትና ነፃ የማውጣት ህዝብና ሀገሩን በሐቅ የመምራትና የማገልገል ህሊናዊ ግዴታ አለበት። እኛም በዘመናችን የወንድማችንን የአባታችንን በወጣትነቱ የቀጫችሁትን ህልሙን ያከሰማችሁበትን ታላቅ መሪ ራዕይ እናስቀጥላለን። ሁሌም እንዲህ እናስበዋለን። እንዲህም እናከብረዋለን። በልማት ስራችን አጽሙን እናስደስተዋለን። እኛ ዛሬ ራዕዩን ስናስቀጥልም እኛንም እንደሱ ለማድረግና ባጭር ለመቅጨት እንደምትተባበሩብን ለማጥፋትና ልማታችን ለማክሰም እንደማትተኙልን ከመረዳት ጋር ነው። የቡርኪና ፋሶ ጀግና መሪ የፕሬዝዳንት ካፒቴን ኢብራሂም ትራኦሬ ንግግር ነው። ኢብራሂም ትራኦሬን ህዝቡ ስልጣን እንዳትለቅ እባክህ አንተ ግዛን ብሎ እየተማጸነው ያለ መሪ ነው። በምዕራባውያን በኩል ተደጋጋሚ የግድያ ሙከራዎች ሲደረግበት ያስተዋለው የቡርኪና ፋሶ ህዝብም ዋ ትነኩትና እያለ እየጠበቀው ነው። በገንዘብ ተደልለው ሊገድሉት ወይም ሊፈነቅሉት የሚችሉ የቅርብ ታማኝ ወታደሮቹን ሳይቀር ህዝቡ ዋ አሳልፋችሁ ትሰጡትና እያለ በዙሪያው ያሉትን ታማኞች በጥብቅ የሚያስጠነቅቅለት መሪ ነው። ይህንን ተወዳጅ መሪ ነው በዓለም ፊት የሰብአዊ መብት ጥሰት እየፈጸመ የሚሉት ቢያጡ ከእነርሱ ጥቃት ራሱን ለመጠበቅ ሲል ታጥቆት የሚዞረውን ሽጉጥ ምክንያት አድርገው አፍሪካ ሽጉጥ የሚታጠቅ ወታደራዊ መንግስት አያስፈልጋትም ብለው እየደነፉ ይገኛሉ። This is what is being planned for President Traoré. But President Traoré knows. He knows the strategy of the West. That's why he said that the imperialists would use it to set fire on the country. And that's what is happening in Burkina Faso. The West, especially France, is working in the background with the help of some elements in Burkina Faso to remove Traoré from power. The best way to do this is either through a coup or an assassination. But before planning a coup or an assassination, they have to use the power of the media to control the narrative.
ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ስልጣን ሲይዝ ከሱና ከቤተሰቡ ጋር የተያያዙ ሀብቶች መኖሪያ ቤትና ንብረቱን በግልጽ አስመዝግቦ ሌሎች ባለስልጣናትም እንዲያስመዘግቡ ያደረገና ከልማት ስራው ጎን ለጎን ሙስናን በጽኑ እየተዋጋ ያለ መሪ ነው። የእርሱ የተመዘገበ ንብረትም ከነቤተሰቦቹ አጠቃላይ የግምቱ ድምር $128,000 ይደርሳል ተብሎ የተመዘገበ ነው። $128,000 ማለት ለአንድ መሪ ብዙ ገንዘብ አይደለም። ይችን ይዘው ነው $128,000 አለው የሚሉት። ይህንንም ግን የነገራቸው እርሱ ራሱ ነው። Burkina Faso's president Ibrahim Traoré, 37, has declared his net worth at just $128,566 and has ordered all government officials to declare their assets by March 24, 2025. He warned that any false declarations or failure to comply will lead to prosecution. Traoré also rejected a salary increase, choosing to keep his military pay, and has banned officials from doing business with the state to fight corruption. While other leaders amass wealth, Traoré is proving that real power comes from integrity, not money. ደሞዝ ሲሰጡት አልፈልግም ብሎ ደሞዙን በቀጥታ ለወታደሩ ክፍል አንዳንድ ነገሮችን ማሟያ ይሁን ብሎ ለሚሊቴሪው እንዲሰጥ ያደረገ መሪ ነው። እኔ ስልጣን ያዝኩት በታማኝነት ለመስራት እንጂ ገንዘብ ለማግኘት አይደለም ብሎ ሙስናንም እየተዋጋ ያለ መሪ ነው። ሆኖም እናጅሬ ይህንን በአፍሪካ ምድር በቅሎ አይተውት የማያውቁትን በዓለማችን በእድሜ ትንሹ የሆነውን መሪ ፕሬዝዳንት ኢብራሂም ትራኦሬ በአፍሪካ ምድር በቅሎ ሲያድግ ሲያዩ የልማት ስራውን ሲመለከቱ ስራው ታላቅ መሆኑን ሲያስተውሉ ግራ ከመጋባት አልፈው ተበሳጩ። ሊገድሉና ሊያስገድሉት ብዙ ሞከሩ። አልሳካ ሲላቸው ሰብአዊ መብት የሚጥስ ታጥቆ የሚዞር መሪ ብለው ከሰሱት ነው። በሰብአዊ መብት ጥሰት የሚሉት አስቂኝ ከመሆኑም በላይ በተቃራኒው ምንም ሰው ያልገደለ ይልቁንም ህዝብ በፍቅር የወደቀለት ሐቀኛ አገርና ህዝብ ወዳድ አፍሪካዊ መሪ ስለሆነ በሚል ሊገለጽ የሚችል ሐሰተኛ ክስ ነው። ምዕራባውያን እነዚህ ናቸው የአፍሪካን እድገት አይሹም። ማንም አፍሪካዊ ራሱን እንዲችልና ከእነርሱ ተረጅነትና ጥገኝነት እንዲላቀቅ አይፈልጉም። በአፍሪካ ምድር መልካም አስተዳደር የዘረጋ መሪ ለነርሱ ቀንደኛ ጠላታቸው ነው። በአፍሪካ ልማት ወዳድ መሪ፣ ህዝብ ወዳድ መሪ፣ ከሙስና የጸዳ መሪ ተነስቶ ካዩ ትራኦሬ እንዳለው መላው አፍሪካዊም እንደሚያውቀው አይናቸው ደም ይለብሳል። በዚህ ብቻ አያበቁም። ምንም ያላደረገው መሪ በእነርሱ ቁጥጥር ስር ሆኖ እስካልተንበረከከና እስካልለመናቸው ድረስ ሁሉን እሽ ባይ ለማኝና አምባገነን መሪ እስካልሆነ ድረስ ያንን መሪ በሰብአዊ መብት ጥሰት ይከሱታል። What does it make you think? We would have thought that President Traoré is a dictator. We would have thought that he is a wicked leader who only wants power for himself. But we know that Traoré is completely different from that. We have not skimped on the means. We understood that the fight that is engaged against imperialism, it's hard, very hard, but only the hard will pass, and the Burkinabe are tough, and we are going here. We have warned for more than a year the local values, the Salon slaves, so that they do not betray their homeland for the benefit of imperialism. Leaders who dared to reject Western control, like Thomas Sankara in Burkina Faso and Muammar Gaddafi in Libya, ended up dead or displaced. Why? Because these leaders were building their countries on principles of self-sufficiency, dignity, and sovereignty. They wanted to break the chains that kept Africa subservient to foreign powers. The West wasn't having it, and they did whatever they could to eliminate these threats to their dominance. President Traoré is cut from the same cloth. ትራኦሬንም በሰብአዊ መብት ጥሰት ከሰውታል። የሚገርመው ግን እርሱ ስልጣን ሲይዝ የተፈነቀሉትን ባለስልጣናት ደጋግመን እንዳስቃኘናችሁ ወደ ስቴዲየም ወስዶ ስፖርታዊ ቅጣት ቀጥቶ በነፃ የለቀቃቸው መሆኑ ነው። ኢብራሂም ትራኦሬ አንድም ሰው አልገደለም። ስልጣን ከያዘበት ዕለት ጀምሮ ምንም አይነት ህገወጥ ተግባር አልፈጸመም። ለዚህ ህዝቡም ዓለምም እነሱም ራሳቸው ምስክር ናቸው።
This has to be the most hated dictator in the world. His people despise him so much that they express their anger in the most extreme way possible, by wiping his portraits off the streets with their clothes. That'll teach him. Yet when his 2-year transitional period ended, the same citizens who supposedly can't stand him flooded the streets, demanding he stay in power for 5 more years. Makes perfect sense, right? In just 3 years, this terrible leader has committed unforgivable crimes, like donating over 2,000 tractors to farmers and increasing food production. The audacity. As if that weren't bad enough, he's also building free houses for his people. The horror, but his greatest sin? Kicking out foreign companies that were happily draining his country's minerals and replacing them with a national gold refinery. Clearly, a man who dares to prioritize his own people over foreign interests must be stopped. በሰብአዊ መብት ጥሰት የሚሉት አስቂኝ ከመሆኑም በላይ በተቃራኒው ምንም ሰው ያልገደለ ይልቁንም ህዝብ በፍቅር የወደቀለት ሐቀኛ አገርና ህዝብ ወዳድ አፍሪካዊ መሪ ስለሆነ በሚል ሊገለጽ የሚችል ሐሰተኛ ክስ ነው። ይልቁንም በ2 ዓመት ከመንፈቅ ስራው ያችን ቆርማዳ ደሃ ሀገር ወደ ልማት በማስገባት የዓለም ህዝብ ማመን ያልቻለውን ፈጣን እድገት እንዲታይ ያደረገ በምግብ ራሷን አስችሎ በርካታ ለማመን የሚከብዱ አስደሳች የልማት ስራዎችን ሰርቶ አገሩን በፍጥነት መቀየሩ ነው። ይህንን አስደናቂ ስራ መስራቱን ነው ምዕራባውያን የሰብአዊ መብት ጥሰት የሚሉት። ወጣቱ ጀግና የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬም ይህንን ጠባያቸውን አሳምሮ ያውቃል። ለዚህ ነው እንደሌላው የአፍሪካ አገር መሪ ህዝቤን ብጨፈጭፍና ሰብአዊ መብት ጥሰት ባደርስ ኖሮ የዓለም የሰላም ኖቤል ትሸልሙኝ ነበር እንጂ በሰብአዊ መብት ጥሰት አትከሱኝም ነበር የሚል ትክክለኛና ተገቢ እንዲሁም ወቅታዊ ምላሽ መስጠቱ። ትራኦሬ ይቀጥላል። በተቻለን መጠን ከህዝባችን ጋር ተባብረን የተፈጥሮ ሀብታችንን፣ ለም መሬታችንን፣ ወርቃችንን፣ የሰው ኃይላችንን፣ የዜጎቻችን ዕውቀትና ሙያ ተጠቅመን አገራችንን እናለማለን። በምግብ ሉዓላዊነታችንን እናረጋግጣለን። አገራችንን በምግብ ራሷን ከማስቻል አልፈን በርትተን በመስራት ልማቱ ዘላቂ ልማት እንዲሆን እናደርጋለን ይላል። ይህም ብሎ ዝም አይልም፣ ወደ ተግባሩ ይሄዳል። ወደ ተግባር ገብቶ በአጭር ጊዜ የሥራውን ውጤት በተጨባጭ ያሳያል። እንደገና ሲነሱበት ደግመው ደጋግመው የግድያ ሙከራ ሲያደርጉበትና ሲያስሞክሩበት አክሽፎት ብቅ ይላል። ብቅ ብሎም ተገቢውን መልስ ይሰጣል። እንደምትገድሉኝና እንደምታስገድሉኝ ያውቃለሁ፣ ነገር ግን እኔን በመግደል የአፍሪካውያንን ንቃት ዳግም አታጨልሙትም። ተስፋ አደርጋለሁ ቡርኪና ፋሶን እያየ ያለ የእኔንና የወንድሞቼን አመራር እያስተዋለ ያለ በለውጡም እየተደሰተ የሚገኘው የአፍሪካ ህዝብ እንዲሁም ሌላ አፍሪካዊ መሪ በአፍሪካ እንደሚነሳ ተስፋ አደርጋለሁ። በበኩሌ አፍሪካ እንደምትችል ሀብታም አህጉር እንደሆነች ማሳየት እፈልጋለሁ። እያንዳንዱ የአፍሪካ ሀገራት ከቡርኪና ፋሶ የተሻለና የበለጠ የተፈጥሮ ሀብት ያለው ነውና ሌሎች አፍሪካዊ መሪዎች ከኔ በኋላ እንዲነሱ በር ልከፍት እችላለሁ። የሚነቁ መሪዎች ይኖሩ ይሆናል። No more begging. We must break this addiction to loans and aid. Africa has everything we need: land, minerals, brains, spirit. Let's use it. Let's trade with each other, invest in each other, lift each other up. The youth are showing us the way. Their protests aren't just noise. They're a blueprint. They want leaders who listen, who act, who care. And if the old guard won't deliver, the new revolutionaries in Burkina Faso, Mali and Niger are proof that others will. This is our moment, Africa. አፍሪካ በተፈጥሮ ሀብት ከማናቸውም አህጉሮች በላጭ እንጂ ያነሰች አለመሆኗን አሳያለሁ። ህዝቤም ይህን ተረድቶ ጅምሬን ይቀጥልበታልና ክፍተት አገኝታችሁ እንደ ወንድሜ ሳንካራ እስክታጠፉኝ ድረስ ከመጠንቀቅ ጎን ለጎን አገሬን አለማለሁ፣ ያለኝን ጊዜ እጠቀማለሁ ባይ ነው የማድነቂያ ቃል የጠፋለት ካፒቴን ኢብራሂም ትራኦሬ። እናም በዚህ ሁሉ አስደናቂ የልማት ስራው መሃል ልክ እንደሱ አገሩንና ህዝቡን የሚወደውን ሐቀኛውን የቡርኪና ፋሶ የቀድሞ መሪ ቶማስ ሳንካራን እንዳስገደሉት ትራኦሬ አሳምሮ ያውቃል። ለእርሱም እንደማይተኙለት ጠንቅቆ ይረዳልና ከእነሱ የመግደልና የማስገደል ሙከራ እንዲሁም ከእነርሱ መርዞና አስመርዞ ከማስገደል ጥቃት ራሱን እየተከላከለና እየተጠነቀቀ አስደማሚ የልማት ስራውን ቀጥሎ ይገኛል። And all the peoples of the US through inhumane sanctions. But it brought us even closer together and helped us understand why we must fight and support each other in this journey. And that's the most important thing.
I want to congratulate you, those of you who are not in the country, who are far away. West, especially France, they can push a particular narrative about President Traoré and cause unrest among the people. This would eventually lead to a mutiny in the military and an overthrow of Traoré's government. This is why any strong leader with a clear vision would immediately take control of the media and ensure that the right message is passed. ክቡራን የቻናላችን ቤተሰቦች አገሩን ከጥገኝነት አላቆ ወደ አስደናቂ ልማታዊ እድገት እያሻገረ ያለውን በዚህ ልማታዊ ተግባሩም የአፍሪካውያንን አይን በመክፈት ላይ የሚገኘውን የጀግናውን ጥቁር መሪ የፕሬዝዳንት ካፒቴን ኢብራሂም ትራኦሬ ድንቅ ስራዎችና ቆራጥነቱን አገሩን በማልማቱ ብቻ ለተናደዱትና ለከሰሱት ለምዕራባውያን የሰጠውን ምላሽ እንዴት አያችሁት? ምንስ ተሰማችሁ? ሐሳብና አስተያየታችሁን በኮሜንት አጋሩን። ይህን ቪዲዮ መነሳሳትን መፍጠርና አርአያ መሆን የሚችል ድንቅ አፍሪካዊ ታሪክ ነውና ለሌሎች ይደርስ ዘንድ ላይክና ሼር አድርጉት። የጀግናውን መሪ የፕሬዝዳንት ትራኦሬን ድንቅ ስራዎችና የስራውን ውጤቶች እንዲሁም አዳዲስ መረጃዎችን ከስር እየተከታተልን እየዘገብንላችሁ ነው። ወደፊትም አስደናቂ ስራዎቹን እየተከታተልን የምናስቃኛችሁ ይሆናል። ስለዚህ ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ስለ አብሮነታችሁ ከልብ እናመሰግናለን። ሰላም